ከረመዳን ሌሊቶች በአንድ በተዋበ ቤት ላይ የመግሪብ ወቅት እየተቃረበ ነው። ኩሽና ውስጥ ማንኪያው የሾርባውን ሽታ ከሳምቡሳው ሽታ ጋር እያገላበጠ ግቢውን አውዶታል። ግን ከዚህ በላይ በጣም ደስ የሚለው ከሳሎን ቤት እየተከታተለ የሚወጣው ተስረቅራቂ የቁርአን ድምፅ ነበር። አባት ነው። ቁጭ ብሎ ይቀራል። የአዩሃ ለዚነ አመኑ ኩቲበ ዐለይኩም ሲያም የሚለውን አንቀጽ እየቀራ ነበር። ልጆቹ በዙሪያው አካበውታል። ሕፃኑ ልጅ ከቃይደቱ ኑራንያ ኪታብ ላይ ሑሩፉል አልሒጃእን እያጋጠመ እየቀራ ነበር። ሚሃዘን ነባተን ዊፋቅን እያለ ይሸመድዳል። ሌላኛው ልጅ ደግሞ በሚያማምሩ አይኖቹ ቁርአኑ ላይ ትኩረቱን በማድረግ በዝግታ ይቀራል። እናት ድካም የተቀላቀለበት ፈገግታ ላይ ሆና ወደ ሳሎን እየገባች አባ አብዲላህ ለአፍጥር 10 ደቂቃ ብቻ ነው የቀረው አለች። አባትም ፈገግ አለና ቁርአኑን በቀስታ እየዘጋው እንደዛ ከሆነ እነዚህ 10 ደቂቃዎች ከቀኑ ክፍለ ጊዜያቶች ሁሉ ውዱ ጊዜያችን ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ለጾመኛ የማትመለስ ዱዓ አለችው። ማናችሁ ናችሁ ዛሬ ዱዓ የሚያደርገው አለ። ሕፃኑ እጁን አነሳና እኔ አላህ በጀነት ውስጥ እንዲሰበስበን ዱዓ አደርጋለሁ። አባት ለትንሽ ያህል ዝም አለና ድምፁን ዝቅ አድርጎ ከፈገግታ ጋር አሚን አለ። በአፍጥር ማዕድ ላይ ሆነው ሁላቸውም በማዕድ ዙሪያ ከበውት ቁጭ ብለዋል። አባት እጁን ወደ ተምሩ ከመዘርጋቱ በፊት ልጆቼ፣ ፀሐይ ከጠለቀች በኋላ አፍጥርን ማፋጠን ሱና መሆኑን ታውቃላችሁን? አለ። ሴቷ ልጅም ለምን አባዬ ስትል ጠየቀች። አባትም ነቢዩላህ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሰዎች በኸይር ላይ ከመሆን አይወገዱም አፍጠራቸውን እስካቻኩሉ ድረስ። እኛ ደግሞ በተምር እናፈጥራለን፣ ካላገኘን ደግሞ በውሃ ነቢያችንን ለመከተል ስንል ማለት ነው አለ አባት። ከዚያም ፈገግ አለና ካፈጠረን በኋላ ደግሞ ዘሀበ ዘመኡ ወብተለት ልዑሩቁ ወተበተ ልአጅሩ ኢንሻአላህ የሚለውን ዚክር እናስከትላለን አለ። እናትም በመደነቅ ትመለከተው ጀመር። አዋቂ ስለሆነ ብቻ ሳይሆን እቤቱ ውስጥ የነቢዩላህ ሙሐመድ ሰለላሁ ዐለይሂ ወሰለም ሱና በመተግበሩና በጥሩ አኽላቅ ቤተሰቡንም ስላነጸ ጭምር ነበር። ከተራዊ ሰላት በኋላ ከመስጂድ ተመለሱ። ሕፃናት ትንሽ ደከም ብለው ነበር። አባት በመሃላቸው እየተቀመጠ ጾምን የሚያበላሹ ነገሮች ምንድን ናቸው? ማን ነው የሚነግረኝ? አለ። ትልቁ ልጅ ሆን ብሎ መብላትና መጠጣት። በጣም ጥሩ። ሌላስ? እናት ለሰስ ባለ ገጽታ ሆና ሆን ብሎ ማስመለስ፣ ሴቶች ላይ ሲሆን ደግሞ የሐይድና የወሊድ ደም መፍሰስ አለች። አባት ወደ ሚስቱ ውለታ መላሽ በሆነች እይታ ተመለከታትና ከዚያም ለልጆቹ እንዲህ አላቸው፣ ነገር ግን አስታውሱ፣ ረስቶ የተመገበ ሰው ጠግቦ ቢመገብ ራሱ አውቆ እስካልሆነ ድረስ ጾሙን ይቀጥላል። ያበላውም ያጠጣውም አላህ ነው። ጾሙም ትክክል ነው። ከዚያም ረጋ ባለ ድምፅ አስከተለ፣ ጾም ብሎ ማለት ከምግብ ብቻ አይደለም፣ ሐሜትን መተው፣ እይታን መስበርና እንዲሁም ውሸትን መተው ናቸው። ነቢዩ እንዲህ ይላሉ፣ ያንዳችሁ ጾም ቀን በሆነ ጊዜ ድምፁን ከፍ አድርጎ እንዳይጮህ፣ ብልግና ንግግርም እንዳይናገር። ከዚያም ጠዋት ላይ ከእህቱ ጋር ተጣልቶ ወደ ነበረው ልጅ ሲመለከት ልጁ በህፍረት ውስጥ ሆኖ ፈገግ አለ። በባልና ሚስት መሃል የእርጋታ ጊዜ። ሕፃናት ተኙ፣ ቤቱም ተረጋጋ። መብራቶቹ ተቀናንሰው የተቀሩት ትንንሽ መብራቶች ቤቱን ቀለል ባለ ብርሃን አስውበውታል። ሚስት ባሏ አጠገብ ቀረብ ብላ ቁጭ አለችና ቀነስ ባለ ድምጿ ረመዳንን ካንተ ጋር ማሳለፍ ምንኛ አማረ፣ ቤታችን የጀነት ጨፌ የሆነ ያህል እንዲሰማኝ ታደርጋለህ አለች። ወደ እሷ እየተመለከተ ፈገግ አለና አንቺ ነሽ እንጂ የበረካው ሚስጥር፣ ትዕግስትሽ ባይኖር ይህ ቤት ባልቆመ ነበር። ለስለስ ብሎ ዝቅ ባለ ድምፅ ቸለተኛ ሁኜ እንዳይሆን በማለት እሰጋለሁ አለች። ቸልተኛ ማለት አላህን ችላ ያለ ነው፣ ከትውስታው የተዘናጋ። እኛ ደግሞ በቻልነው መጠን እየጣርን ነው። አላህ ቸር ጌታ ነው አለ። ከዚያም ወደ እሷ ቀረብ አለና ታውቂያለሽ፣ በጣም አብዝቼ የምመኘው ነገር ቢኖር በጀነት በሮች ላይ እንዳይሽ ነው።
ልክ አሁን እንዳለ ነው፣ ነገር ግን ያለ ድካምና ያለ መለያየት ነው አለ። አይኖቿ በደስታ ተቅለበለቡ። እንደዛ ከሆነ ሶላትን በማብዛትና ኸይር ስራዎችን አብዝተን በመስራት ልንተጋገዝ ቃል እንገባባ አለች። ምን እሱ ብቻ፣ በመካከላችን ኩርፊያ ኖሮ ላንተኛም ቃል እንጋባ እንጂ ጾም ቀልብን በጣም የሚያለሰልስ ነገር ነው አለ። ለትንሽ ያህልም ዝም አሉ። ከዛም እጇን በቀስታ ያዝ አደረገና በረመዳን ውስጥ ፍቅራችን ሳይቀር ኢባዳ ነው፣ ንያችንን ካሳመርን። በሚያምር ህፍረት ውስጥ ሆና ፈገግ አለች። እንዴት አለችው። ምክንያቱም አላህን ለመታዘዝ ስለምንታገዝበት፣ ራሳችንንም ከሐራም ስለምንጠብቅበት። ነቢያችን ሰለላሁ ዐለይሂ ወሰለም በአንዳችሁ ብልት ሰደቃ አለ ብለውናል። በሴትነት ሀፍረት ውስጥ ሆና ጭንቅላቷን ዝቅ አደረገችና ከመጀመሪያውም የበለጠ ወደ እሱ ቀረበች። ቆይታቸው የሚታለፍ ስሜት ብቻ አልነበረም፣ ነገር ግን የተረጋጋ ፍቅርና ጠለቅ ያለ መተዛዘንም ጭምር ነበር። መልካም ንያ ያካበበችው ንጹሕ ፍቅር። ፍቅራቸውን ከጨረሱ በኋላ የተቀረውን ጣፋጭ ጊዜያቸውን ቀጠሉ። ሚስት በዛ መሃል መርሳትን እየሰጋች ሳንታጠብ ረስተነው ብቻ ፈጅርን አዛን እንዳይልና ጾማችን እንዳንከስር ብላ ፈገግ አለች። ባልም ፈገግ አለና ነቢዩ በረመዳን ሌሊት ላይ ጀናብተኛ ሆነው ያነጉ ነበር። ይህ ማለት የሚከለከለው ፈጅሩ ከፈነጠቀ በኋላ ግንኙነት መፈጸሙ እንጂ ጀናብተኛ ሆኖ ማንጋቱ አይደለም ማለት ነው። ስለዚህ አዛን ካለ በኋላ መታጠብ እንችላለን ማለት ነው አለ። በስተመጨረሻ ሊተኙ ሲሉ ንጋት ላይ ልጆቹን ለስሁር መቀስቀስ አለብን፣ ስሁር መመገብ በረካ ነው አለ። ሚስትም ፈገግ አለችና ለአንተም እንደምትወደው አልጋህ አጠገብ ተምር አስቀምጥልሃለሁ አለችው። ከዚያም መብራቱን አጠፋችና ከጎኗ አረፍ አለች። እጁን አነሳና አላህ ሆይ እዚህ ቤት ላይ በትዕዛዝ ስር እንደሰበሰብከን ጥላ በሌለበት ቀን ከዓርሽ ጥላ ስር ሰብስበን በማለት ዱዓ አደረገ። ቀጠለና አየተል ኩርሲይን ቀርቶ የመጨረሻ ንግግር በማድረግ ወደ እንቅልፉ አመራ። እነሱ ቤት ረመዳን የሚያልፍ ወር ብቻ አልነበረም፣ የምትረጋ ነፍስ፣ የሚጠራ ፍቅር እንዲሁም በቁርአን ብርሃን የታነጸ ቤተሰብም ሆኖ እንጂ።